በአንድ ሳምንት ብቻ 100 ሚሊዮን እይታ በማግኘት የአፍሪካን ሪከርድ ሰብሮ ቁጥር 1 ሆኖ ተመዝግቧል። ግን ቆይ ይህ ገንዘብ የማይገዛው አቋም ያለምንም ሪከርድ ሌብል ቢልቦርድ ቻርት ላይ አንደኛ መሆን የቻለ ይህ ጥልቅ የሆነ የሀገር ፍቅር እና ይሄ ሚሊዮኖችን የሚያንበረክክ ግዙፍ ብራንድ ከየት መጣ? የዛሬን ፕሮግራም ስፖንሰር ያደረገው ቁጥር 1 የቪዲዮ ኤዲቲንግ አካዳሚ ሆነው ስታርስ አካዳሚ ነው። በአሁኑ ሰዓት በአሜሪካ፣ በአውሮፓ፣ በኤዥያ እና ከ17 በላይ በሚሆኑ ሀገራት የሚገኙ ኢትዮጵያውያን ይህንን የስታርስ አካዳሚን ዓለም አቀፍ ጥበብ እየቀሰሙ ነው። በዚህ የቴሌግራም ስልክ ቁጥር ይመዝገቡ። አሁን ገና 36000 ሰብስክራይብ ልገባ ነው። 100000 ሰብስክራይብ የመግባት እቅድ አለኝ። ይህን ቻናል ሰብስክራይብ በማድረግ ተቀላቀሉን። ከዚህ በኋላ እሱን የሚተካ አርቲስት ይመጣል ብላችሁ ታስባላችሁ? ለቴዲ አፍሮ ስለ ሀገሩ ኢትዮጵያ መንገር ማለት ልክ እናትን ምጥ እንደማስተማር ማለት ነው። ገና በልጅነቱ ጥበብን ሲጀምር የተነፈሰው ስለ ሀገሩ፣ ስለ ክብርት ባንዲራዋ እንዲሁም ስለ ጀግኖቹ አትሌቶቻችን ስለ ቀነኒሳና ስለ ኃይሌ ገብረስላሴ ነበር። ይህንን ስራ ሲሰራ ግን እድሜው ገና ልጅ ነበር። እስቲ ልጁን ሊየው አልኩኝ። ማነው ዘፋኙን ሊየው ምን አይነት ሰው ነው አለ። ሰው እንዲህ መንገድ ላይ ነው ጻል ልጅ ነው ይሄ ነው አሉ። እቺ እንድትዘፈነች ይህን ጥልቅ ፍቅሩን መሬት ሲመታ ብሎ በማቀንቀን በስፖርቱም ዓለም ዳግም አሳይቶናል። በየክፍለ ዘመኑ ጥቁር ሰው ይፈጠራል። ቴዲ የፍቅር አምባሳደር ነው። እንደ ፊዮሪና መለያየትን የሚያርቁት ተዘርቀን ምናዬ አንድነን ማንለያየ ሼመንደፈር ያሉ ስራዎችን አበርክቷል። ቴዲ ስለ አድዋና ስለ ፓን አፍሪካኒዝም ለትውልዱ አጥብቆ አስተምሯል። እንዲሁም ስለዚህ የነጻነት ባንዲራ ትልቅ ዕውቀት አውርሶናል። ቴዲ አፍሮ የሀገሩን ባንዲራ ከመውደዱ የተነሳ ከመጀመሪያው አልበሙ አንስቶ እስካሁን ድረስ ሁሌም እንደ ብራንድ ከለሩ ይጠቀምበታል። ለመሆኑ ለምንድን ነው ይሄንን ባንዲራ የሚጠቀመው? እስቲ ታሪኩን እንመልከት። አፍሪካ በቅኝ ግዛት ስትማቅቅ የነጻነት ተምሳሌት የነበረችው ኢትዮጵያ ናት። ይህ የነጻነት አርማ ታሪክ ደግሞ የሚጀምረው ኢትዮጵያ የአውሮፓውያንን የቅኝ ግዛት ሰንሰለት በጥቁር ሕዝብ ክንድ ስትበጥስ አረንጓዴ፣ ቢጫና ቀይ ለመላው የጥቁር ሕዝቦች የተስፋ ብርሃን ሆኖ አበራ። በኋላም በቀዳማዊ ኃይለ ሥላሴ ዘመን የፓን አፍሪካኒዝም እንቅስቃሴ ሲጠናከር እና የአፍሪካ ሀገራት አንድ ባንድ ከቅኝ ግዛት ቀንበር ነፃ ሲወጡ የነጻነት ተምሳሌት እና አርአያ ያደረጉት ይህንኑ ያልተንበረከከውን የኢትዮጵያን ባንዲራ ነበር። በዚህም የተነሳ ከቅኝ ግዛት ነፃ የወጡ በርካታ የአፍሪካ ሀገራት ይህንን ቀለም በብሔራዊ ባንዲራቸው ላይ በኩራት አትመውታል። ጋና በ1957 ነፃ ስትወጣ ይህንን የኢትዮጵያ ቀለም በመውሰድ የመጀመሪያዋ ሀገር ሆነች።
በመቀጠልም ሴኔጋል። ለዚህም ነው ከ1957ቱ የጋና ነጻነት ጀምሮ ከ20 በላይ የአፍሪካ ሀገራት እኛም እንደ ኢትዮጵያ ነጻነን ብለው አረንጓዴ ቢጫ ቀይን የኢትዮጵያን ባንዲራ የራሳቸው ባንዲራ ያደረጉት። ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት እና የነጻነትን ትልቅ ምሳሌ የሰጠ በተለይ ደግሞ ለመላው የአፍሪካ ሀገሮች ባንዲራቸውን ከኛ ባንዲራ ጋር አመሳስለው እስከሚሰሩ ድረስ በሰማዩ ላይ ቢታይ ቀለም የሷነው እንጂ ሌላ አይደለም። ከዚህም አልፎ ማንም በማይናገርበት ወቅት ቴዎድሮስ ካሳሁን ለሀገሩና ለሀገሩ ብቻ ነው ዘፋኝነቱ። ወዳቸዋለሁ። ሀገር ክብሯ ሲነካ ደግሞ ይህ ሊቅ ግን ለሀገር ብቻ አይዘምርም። ቀላል ይሆናል ብሎ ለተስፋ ቆራጮች ተስፋን ይሰጣል። እጄን ልዘርጋለት ብሎ ጎዳና ላይ ለወደቁ ድምጽ ይሆናል። የቦረና ህዝብ ችግር ላይ መሆኑን የሰማው ድምፃዊ ቴዲ አፍሮ በዛሬው ዕለት 1 ሚሊዮን ብር ለቦረና ወገኖቻችን ድጋፍ ማድረጉን አስታውቋል። ከሰው አልፎ ለዛፍ የሚጨነቅ እኔ ሳዳምጥ ውስጥ ነው ማዳመጠው። ከመደነቅ በላይ ማለት ልጄ ስለሆነ አይደለም። ሁሉም ሰው በስራው መከበር ያለበትና ማግኘት ያለበትን ነገር ማግኘት አለበት ብዬ ስለማስብ ጥልቅ ነው የቴዲ ግጥም። ጥልቅ ሐሳብ በህይወቴ ቃሉን እንኳን ሰምቼ የማላቀውን ነገር ተጠቅሞ ሲያመጣው ምን ጉድ ነው የምለው። በጣም ነው የሚገርመኝ እና ከማድነቅ በላይ እያጋነንኩ አይደለም። የቴዲ ብዕር ልክ እንደ ጊዜ ማሽን ነው። በቅኔዎቹ ወደ ኋላ ተጉዞ የረሳነውን ታሪክና ማንነት ቁልጭ አድርጎ ያሳየናል። በትንቢት ደግሞ ወደፊት ተራምዶ ነገ ሀገራችን ላይ ሊሆን የሚችለውን ገና ዛሬ ላይ ይነግረናል። የቴዲ እያንዳንዱ ስንኝ ቢተነተን ትላልቅ መጻሕፍት ሊወጡት የሚችል ጥልቅ ፍልስፍና ነው። ቢያንስ 10 ጊዜ አዳምጬው ነው የሚገባኝ። ሲገባኝ ደግሞ ይገርመኛል። አንተ አዲሱ አልበም ውስጥ በጣም የምትወደው ዘፈን ባይገርምሽ ነው። ተመልካቹ ወይ ኦዲየንስ የትኛውን ዘፈን ወዶልኛል ብለህ ታስባለህ? በርግጥ ሁሉም ላይ ሁሉንም ዘፈን ጥሩ ስሜት አለው ሁሉም ሰው። ስለ ኃይሌ ገብረስላሴና አቦጊዳ አቦጊዳ ብሎ በጀመረውና መቼም ጊዜ በማያልፍባቸው 6 አልበሞቹ ያለምንም የሶኒና ዩኒቨርሳል ድጋፍ በአማርኛ ቋንቋ ዘፍኖ ከ2017ቱ የኢትዮጵያ አልበም የቢልቦርድ አንደኛ ደረጃ ስኬት እስከ በአንድ ሳምንት ውስጥ 100 ሚሊዮን እይታዎችን በማስመዝገብ የአፍሪካን ሪከርድ በሰበረው አዲሱ የኢትዮሪካ አልበም ድረስ የሀገራችንን የኪነ ጥበብ ታሪክ የለወጠ የምንጊዜውም ታላቅ የጥበብ ንጉስ ሆናል። ለመሆኑ እንዴት ወደዚህ ሙያ ገባ? እንመልከት። ወደ ኋላ እንመለስ። አዲስ አበባ ውስጥ ታዋቂው የፖሊስ የሬዲዮ ጋዜጠኛ አቶ ካሳሁን ገርማሞ ቤት ውስጥ አንድ ህፃን ተወለደ። አባቴ ትንሽ ወደ ሙዚቃ ህይወት እንድገባ ብዙም ደስተኛ አልነበረም። እሱ ግን ጥላሁን ገሰሰን በቴሌቪዥን እያየ
እነ ጥላሁን ገሰሰ ድሮ በሚዘፍኑ ዘፈን በቴሌቪዥን ሳይ ከበሮ ይዤ ሰው አላስተኛም ነበር። አባቱን እየፈራ በድብቅ በመስኮት እየዘለለ ሄዶ ስራዎችን ያቀርብ ነበር። ይቅርታ ለአባቴ ልዩ ፍቅር አለኝ። ከዚህ በላይ መናገር አልችልም። ይሄ ነው። ከመጀመሪያ ስራዎቹ ጀምሮ እስካሁን ድረስ ስለ አገሩ መዘመር አላቆመም። የዛኔም በጥላሁን ገሰሰ አንደበት እንደዚህ ተባለ። ኦራኬ የተወለደ ልጅ ብቻ አይደለም የኔ ልጅ፣ አምጬ የወለድኩት ቴዎድሮስ ነው። እደጉ፣ አደራችሁን ሀገራችሁን ግን አትርሱ። አይኔም በአይኔ አይቼዋለሁ። ከእንግዲህ ወዲህ ምንም የምፈልገው ነገር የለኝም። በሚሊዮኖች እይታ ውስጥም ገባ። ግዙፍ የሆነውን ብዙ ገጾች ያሉትን የአዲስ ዓለማየሁን ፍቅር እስከ መቃብር መጽሐፍ የገጸ ባህሪያቱ ስሜትና የፍቅሩን ጥልቀት አንዲትም ጠብታ ሳያፈስ በሚያስደንቅ ሁኔታ ሙሉ መጽሐፉን ገልጾታል። ከዚህ በኋላ እሱን የሚተካ አርቲስት ይመጣል ብላችሁ ታስባላችሁ? የመምጣት እድሉም በጣም ዝቅተኛ ነው። ለምን መሰላችሁ? የዘመኑ ሰው ወደ ጥበብ የሚገባው ዓላማው ቢዝነስ ሆኗል። ትንሽ ብር ሲያገኝ ጸባዩ ይቀየራል። ለትንሽ እይታና ለታዋቂነት ሲል አቋሙን ይሸጣል። እሱን ግን ብር አይገዛውም። የቴዲ ይሄ የገንዘብ አቋም አሁንም ድረስ አልተለወጠም። አንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ ትልልቅ የገቢ እድሎችን በኩራት ወደ ጎን የተወ አርቲስት አይተን አናውቅም። አስገምቼው ራሴ አልሞላም ኪሴ። ብዙ ሰዎች ቴዲ አፍሮን ከዓለም አቀፉ የሬጌ ተምሳሌት ከቦብ ማርሌ ጋር ያመሳስሉታል። Reggae is a people music. People coming together. ቦብ ማርሌ የጥቁር ህዝቦች የነጻነት ድምጽ እንደነበረ ሁሉ የቴዲም ስራዎች በኢትዮጵያና በፓን አፍሪካኒዝም እሳቤዎች የታነጹ ናቸው። ሁለቱም ትህትና አላቸው። ሱፐርስታር የመጪው ትውልድ ምን ተብሎ እንድትወሳ ነው አንተ የምትሻው? በምንም ሁኔታ እንድታወስ ብዬ አልንቀሳቀስም። ለመታወስ ብለ የምታደርገው እንቅስቃሴ እውነተኛና ትክክለኛ አይደለም። You can't separate the music and the message. ያላቸው አንድ መልእክት ነው። What is the message? Peace. ሰላም። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት Don't you fear for your life? So we gonna walk. ለሚያምኑበት እውነትና ለህዝባቸው ከባድ ዋጋ ከፍለዋል። ቦብ ማርሌ ለሰላም ሲዘምር ተተኩሶበት፣ የቴዲ ደግሞ ገና በወጣትነቱ ለሀገሩ ካለው ጥልቅ ፍቅር የተነሳ ያስተሰርያል የሚለውን ስራ በመስራቱ ወጣትነቱን ከእስር ቤት ብረት ጀርባ እስከ ማሳለፍ ደርሷል። My life is not important to me. My life is for people. Yes. There's no other way. ቦብና ቴዲ በቁጥር አንድ ሰው ብቻ ናቸው። ነገር ግን ለተገፉና ሰላም ለተጠሙ በሚሊዮኖች ለሚቆጠሩ ህዝቦች ኃያል ድምጽ ናቸው። የፈጠሩት አንድ የጥበብ አብዮት ነው። ቴዲ አፍሮና ቦብ ማርሌ ከሙዚቃ ባለፈ ከምንም በላይ አብልጠው የሚወዱትና አንድ የሚያደርጋቸው ትልቅ ነገር አለ። እሱም አረንጓዴ፣ ቢጫ፣ ቀይ ባንዲራ ነው።